ኦኬ ዲጂታል ማርኬቲንግን ቤዚካሊ በፕሮፌሽናል መንገድ ዲፋይን አደረገ ነው። የሚቀጥለው ስቴፓችን ከዚህ ከዲጂታል ማርኬቲንግ ዴፊኒሽን ላይ ምን አይነት ስኪሎችን ማግኘት እንችላለን የሚለው አንደኛ ጥያቄ ነው። ሶ ቤዚካሊ አሁን ስናወራ ምን ብለን ነበረ? የት ሄደን እናስተዋውቃለን ብለን ነበራል። ስለዚህ የት ሄደን እናስተዋውቃለን ስንል ሶሻል ሚዲያ ብለናል ማለት ነው። ስለዚህ አንድ ግለሰብ ወይም አንድ ዲጂታል ማርኬተር የሶሻል ሚዲያ ማኔጅመንት ስኪል ያስፈልገዋል ማለት ነው። ስለዚህ ለእናንተ አሴ ዲጂታል ማርኬተሮች አንድ ከምፕኒ ሶሻል ሚዲያቸውን ቢሰጧችሁ ቲክቶክ ላይ ገብታችሁ እንዴት አድርጋችሁ ቲክቶክ አካውንቱ ማሳደግ እንዳለባችሁ፣ መቼ በምን አይነት ሁኔታ መፖሰት እንዳለባችሁ፣ ማስታወቂያዎችን እንዴት መስራት እንዳለባችሁ፣ እነዚህ ነገሮች በሙሉ በሶሻል ሚዲያ ማኔጅመንት ስኪል ውስጥ የሚካተቱ ናቸው። እንደገና ደግሞ ከዚህ ማለፍ የሚቀጥለው ያልነው ደግሞ ዌብሳይት ዴቨሎፕመንት እና ሰርች ኢንጂን ነበር። ስለዚህ አንድ ዲጂታል ማርኬተርም ዌብሳይት ዴቨሎፕመንትን ጨምሮ እንዴት አድርጎ ስፔሲፊካሊ ሰርች ኢንጂን ኦፕቲማይዜሽን እና ሰርች ኢንጂን ማርኬቲንግ ላይ በጣም ጎበዝ መሆን አለ። ይሄ ማለት ዌብሳይቶችን ጉግል በሚደረጉበት ጊዜ አንደኛ ላይ እንዲመጡ ማድረግ ማለት ነው። ከጉግል ጋር በደንብ አድርጎ ማግባባት ወይንም ከቢንግ ሰርች ኢንጂኖች ጋር አብረን ምን ማድረግ በደንብ ዌብሳይቱን እንዲለምዱትና ሰዎች ጉግል በሚያደርጓቸው ጊዜ አንደኛ ላይ እንዲወጡ የምታረጉበት ቴክኖሎጂ ማለት ነው። ስለዚህ ይሄም ሌላ ስኪል ተጨምሮ የሚመጣ ይሆናል። ከዚህም ባሻገር ደግሞ ዌብሳይት ላይ ብዙ ጊዜ የተለመደው ሰርች ኢንጂን ማርኬትን እያልን የምንጠራው ፒፒሲ ቤዚካሊ አንደኛው ስኪላችሁ ስለሆነ ይህንንም ማዳበር ይኖርባችኋል። ኦኬ ወደሚቀጥለው ሊድ። ኢትዮጵያ ውስጥ ደግሞ ኤክስትሪምሊ ብዙም ባይታወቁም ሞባይል ማርኬቲንግ እና ኢሜይል ማርኬቲንግ አሉላችሁ። ስለዚህ የአንድን ድርጅት ኢሜይል ሊስት ክሬት አድርጋችሁ ከስተመር አኩዚሽናቸው እንዴት አድርጋችሁ መስራት እንደምትችሉ በደንብ ማወቅ አለባችሁ። ኢሜይል ፎርማቲንጎችን፣ ኢሜይል አውቶሜሽኖችን፣ እነዚህ ነገሮችን በሙሉ በደንብ መረዳት አለባችሁ። ስፔሻሊ የምትቀጠሩበት ካምፓኒ ኢሜይል ላይ በጣም የሚሰራ ከሆነ። ከዚህ ባሻገር ሞባይል ማርኬቲንግም ሌላኛው ነገር ነው። ቴክስት ሜሴጆችን የሆኑ ቴክስት ሜሴጆችን ማዘጋጀት፣ ቴምፕሌቶችን መቅረጽ፣ እነዚህ በሙሉ በሞባይል ማርኬቲንግ በኢሜይል ማርኬቲንግ ላይ በጣም ብዙ ጊዜ የሚሰራባቸው ናቸው። ዌብሳይቶችን ኢቨን ለሞባይል ላይ እንዲታዩ አድርጎ ኦፕቲማይዝ ማድረግ አንደኛው የሞባይል ማርኬቲንግ ስራ ነው የሚሆነው ማለት ነው። ምክንያቱም አብዛኛው ዩዘር ያለው ሞባይል ላይ ስለሆነ ማለት ነው። ስለዚህ እነዚህ አራቱ ስኪሎች እንኳን የት ሄደን እናስተዋውቃለን ከሚለው ላይ የምናገኘው ይሆናል። እንደገና ደግሞ በምን እናስተዋውቃለን ካልነው ዴፊኒሽንስ ወይም ኮንተንት ካልናቸው ውስጥ ምን ስኪል ያስፈልገኛል? የቪዲዮ ስኪል የመጀመሪያ ያስፈልገኛል። ስለዚህ እንዴት አድርጌ ቪዲዮ ልቅረጽ፣ ከዛ እንዴት አድርጌ ኤዲት ላድርገው፣ የትኛው ፕላትፎርም ላይ ምን አይነት የቪዲዮ ፎርማቶች በጣም አሪፍ ናቸው የሚለውን መለየት አለባቸው። ከቪዲዮ ጋር ደግሞ አብሮ የሚሄደው ኦዲዮ ነው። ስለዚህ ኦዲዮንም እንደዛው እንዴት አድርጌ ማጥራት አለብኝ፣ እንዴት አድርጌ ኮንሲስተንሲውን ማስከበር እችላለሁ ከቪዲዮ ሙሉ ላይ ብዙ ድረስ ምናምን የሚሉት በሙሉ በኦዲዮ ላይ የሚመጡ ነገሮች ይሆናሉ። ከዚህ ባሻገር ኦፍኮርስ ግራፊክ ዲዛይን ሌላኛው ትልቁ ስኪል ይሆናል። ስለዚህ ባነሮችን፣ ፍላየሮችን ለሶሻል ሚዲያ ፖስቲንግ የሚያገለግሉ በሊንክዲን ላይ የምትፖስቷቸው፣ ቲክቶክ ላይ ከራውዛል የምትሰሩባቸው፣ ኢንስታግራም ላይ ከራውዛል የምትሰሩባቸው እነዚህ ነገሮች በሙሉ የግራፊክ ዲዛይን እውቀታችሁን የሚጠይቁ ስኪሎች ናቸው ማለት ነው። ኦኬ ስለዚህ ምንድን ነው የምናደርገው ማለት ነው? እነዚህ ስኪሎችም ቤዚካሊ አስፈላጊ ይሆናሉ ማለት ነው። ከዚህ በመቀጠል ደግሞ ኮፒራይቲንግ ስኪል ያስፈልጋቸዋል። አንድ ሰው አይዲያ ሲነግራችሁ እንዲህ ብዬ ሁኩን ብሰራው በጣም ማራኪ መሆን ይችላል። ሴምቲ መጨረሻ ላይ ኮል ቱ አክሽን እንዴት ማለት ትችላላችሁ? ካፕሽኖችን በምን አይነት ሁኔታ ብጽፋቸው ለኦዲየንስ ማራኪና መሳጭ በሚሆኑበት ደረጃ መዘጋጀት ይችላሉ። እነዚህ በሙሉ አሁን ከዲጂታል ማርኬቲንግ ዴፊኒሽኑ ላይ ያወጣናቸው ስኪሎች ነው። ማይንድ ዩ ዲስ ኢዝ ፕሮፌሽናል ዲጂታል ማርኬተር ማወቅ ያለበት ሙሉ ኤሪያ ነው። ኦኬ ስለዚህ አንድ ትልቅ ጥያቄ ልጠይቃችሁ። አሁን እናንተ እነዚህን ስኪሎች እዚህ ጋር የጠቀስኳቸውን ስኪሎች በሙሉ በደንብ ማስተር ካረጋችሁ የሚጎላችሁ ነገር ምን ይመስላችኋል? ወይም አንድ ዲጂታል ማርኬተር እነዚህን ስኪሎች በደንብ አድርጎ ማስተር ቢያደርግ ሌላ ተጨማሪ ሁለት ነገር ያስፈልገው። እስቲ ገስ አድርጉ። እነሱ ማለት ነው ቤተር የት ገስ ከምታደርጉ እስቲ ጥያቄ ልጠይቃችሁና እነዚህን ጥያቄዎች እየመለሳችኋቸው በደንብ እንግባባል። ምን አይነት ስኪል እንደሚያስፈልገው። ኦራይት ወደ ጥያቄ እንሂድ። የመጀመሪያው ነገር አንድ ትልቅ ድርጅት ላይ ዲጂታል ማርኬተር አድርጌ ልቀጥራችሁ አሰብኩ። ይመስል ሰው ልቀጥራችሁ ሳስብ ስንት ብር ልክፈላችሁ? እንዴት አድርጌ ልክፈላችሁ? ወራዊ ደሞዝተኛ ነው መሆን የምትፈልጉት?
በየወሩ የሆነ ብር ከፍላችኋለሁ። ከምትሰሩት ነገር ማተር አያደርግም። ማዛችሁን ትሰራላችሁ። ወይንስ በሰራችሁት ስራ መጠን ለምሳሌ 3 ቪዲዮ ከሰራችሁ በ3ቱ ቪዲዮ ይሄን ያህል ብር፣ ወይንስ እኔ ከማገኘው ወይም ድርጅቱ ከሚያገኘው ገቢ በኮሚሽን እንዲከፈላችሁ ትፈልጋላችሁ? የትኛው ፔመንት ስትራቴጂ ትመርጣላችሁ? ከታች ፖል አስቀምጣለሁ። አንድን ሰሌክት አድርጉልኝ። እሺ። ስለዚህ የትኛው ስትራቴጂ ለእናንተ አሪፍ ነው? ፕሪፈራብል ነው? ኦኬ። ቲክቶክ አካውንት እናንተ ካላችሁ ቪዲዮ እናንተም ላይ ፖስት እናደርጋለን ወይስ የኛን ቲክቶክ አካውንት ላይ ብቻ ነው ፖስት የምታደርጉ? ስራ መስካችሁ ሙሉን ያካተተ ነው ወይንስ ከፋፍላችሁ? ለምሳሌ ኮንተንት ብቻ ኦር ሶሻል ሚዲያ ማርኬቲንግ ብቻ ነው መስራት የምትፈልጉት? ወይንስ ከቀረጻ ጀምሮ እስከ መጨረሻው እስከ ፖስቲንግ እስከ ሪፖርቲንግ ድረስ ነው መከተል የምትፈልጉት? እሺ፣ መቼ ነው የምከፍላችሁ? የቪዲዮ ኳሊቲ ስታንዳርድ ወይም ቪዲዮ የሚሰራበት እርዝማኔው ምን ያህል ይሆናል? ፕላስ ዋት ደግሞ የኮንተንት ታይፖች አሏል። ሶ ቤዚካሊ እነዚህ የኮንተንት ታይፖችን ምን አይነቶችን መቼ ትፖስታላችሁ? በሚቀጥለው 3 ወር ውስጥ ምን አይነት ቼንጅ እዚህ ካምፓኒ ላይ ማምጣት ትችላላችሁ? ለምሳሌ እኔ ሳስረክባችሁ ካምፓኒ ቲክቶክ ፕላትፎርሙ 10,000 ፎሎወር ነበረው። የዛሬ 3 ወር ስንት ላይ ታስደርሱልኛላችሁ? ኢንስታግራም አካውንት ከፍታላችሁ? ሁሉንም ሶሻል ሚዲያ ነው የምትጠቀሙት ወይንስ በጣም ፌመስ ብቻ የሆኑት ዌብሳይት ነው ያካትታል ወይስ አያካትታል? እነዚህ ጥያቄዎች የጠየቅኳችሁ ስኪሎች በጣም ፋንታስቲክ የሆኑ ነገሮች ቢሆኑ ከስኪል ያለፈ ግን ስራውን ማኔጅ የምታረጉበት ነገር ያስፈልጋቸዋል። አብዛኛውን ዲጂታል ማርኬተር ከኖርማል ቲክቶከር የሚለዩት እነዚህ ስኪሎች ናቸው በነገራችን። ስለዚህ አንድ ድርጅት ላይ እናንተ እየተቀጠራችሁ ከሆነ ከመቀጠራችሁ ስራውን ከመጀመራችሁ በፊት ምን እንደምትሰሩልኝ በዝርዝር ልትነግሩኝ ይገባል። ምን ያህል ጊዜ ነው የምትወስዱት? እንዴት እንዲከፍላችሁ ነው የምትፈልጉት? ከመቼ ጊዜ በኋላ ሰክሰስ የምንለው ሜትሪክስ ምንድን ነው? ወይንም ብዙ ጊዜ በማርኬቲንግ ላይ ኬፒአይ ወይንም ኪ ፐርፎርማንስ ኢንዴክስ የሚባለው ማለት ነው። ከዛስ ገንዘብ ታስከፍሉኛላችሁ? አድቨርታይዝመንት እና ፕሮሞሽን ረን ታደርጋላችሁ? አድቨርታይዝመንት እና ረን ፕሮሞሽን የምታደርጉ ከሆነ ማስተር ካርድ ወይንም ኢንተርናሽናል ፔመንት ያስፈልጋችኋል። ኢንተርናሽናል ፔመንት ከኛ ነው ወይስ ከእናንተ ነው? ያንን ሰርቪስ ፕሮቫይድ ታደርጉልኛላችሁ? እነዚህ ነገሮች በሙሉ ስራ ከመጀመራችሁ በፊት ከድርጅቱ ጋር በስነስርዓት ተነጋግራችሁ መፈራረም ይኖርባችሁ። አብዛኛውን ጊዜ ወደ ስራ ላይ የሚመጡ ወይንም ስራ እየሰሩ ያሉ ዲጂታል ማርኬተሮችን ብታናግሯቸው አንዱ ናይትሜራቸው የስኪል ጋፕ ሳይሆን ከክላየንታቸው ጋር ከድርጅቱ ጋር በሚሰሩበት ጊዜ የሚፈጠር ኮንፍሊክት ነው። ለእነዚህ ነገሮች ቅድሚያ ፕሪፔር መሆን አለ። ይሄ እናንተ በዚህ መሰረት ያንተን ካምፓኒ ተቀብዬ በሚቀጥለው 3 ወር ውስጥ 100,000 ህዝብ እንዲያዩ ማድረግ ይችላል። ከዚህ 100,000 ህዝብ ውስጥ ደግሞ በስነ ስርዓት ወደ አንተ መጥተው አንተን ሰርቪስንና ፕሮዳክትን የሚጠቀሙ ደግሞ ይሄን ያህል ህዝብ እንዲመጣ አደርጋለሁ። ሶሻል ሚዲያህን አሁን ካለበት ከዚህ ስቴት ከፍ አድርጌ እዚህ ጋር እንዲደርስ አድርጋለሁ። እነዚህ በሙሉ ፕሮሚስ የምትገቧቸው ወይንም ድርጅቱን እናንተን እንዲቀጥራችሁ የምታሳምኑባቸው ነገሮች ናቸው። ይሄ የዲጂታል ማርኬቲንግ ስትራቴጂ ይባላል። አንዳንድ ሰዎች ስፔሲፊክ ያደርጉትና ሶሻል ሚዲያ ስትራቴጂ ይላሉ። እነዚህ በሶሻል ሚዲያ ላይ ብቻ ይቀመጣሉ። በት ሜን ኮንሰፕት ኢዝ ስራ ከመጀመራችሁ በፊት ከመሰራቱ በፊት ኤኒቲንግ ከድርጅቱ ጋር ከመቀጠራችሁ ኢቨንት በፊት ድርጅቱ እናንተን በመቅጠሩ ምክንያት ማግኘት የሚችለውን ጥቅም መድረስ የሚችልበትን ቦታ በደንብ አንደርስታንድ ማድረግ አለ። ይህን እናንተ ድርጅቱን የምታሳምኑበት በስትራቴጂያችሁ ነው። እናንተን ዲጂታል ማርኬተሮችን ከሌላ ዲጂታል ማርኬተር ለየት አድርጎ ፕሮፌሽናል የሚያደርጋችሁ ትላልቅ ድርጅቶችን አሰ ክላይንት የምትቀበሉት ዊዝ ዘ ኳሊቲ ኦፍ ዮር ዲጂታል ማርኬቲንግ ስትራቴጂ። ዲጂታል ማርኬቲንግ ስትራቴጂ የመጀመሪያው ይሆናል ማለት ከነዚህ ስኪሎች ጋር አብሮ መግባት ያለበት አንደኛው ነገር። ኦኬ አንዱን ጨርሱ። ኦራይት ዲጂታል ማርኬቲንግ ስትራቴጂ ሰጣችሁ። ከዛስ ስራ ትገባላችሁ፣ ስራውን ትሰራላችሁ። እናንተ ደስተኛ፣ ድርጅቱ ደስተኛ። ከ6 ወር በኋላ የድርጅቱ ባለቤት ወደ እናንተ መጥቶ እስቲ ባለፉት 6 ወራት እናንተ ምንድን ነው የሰራችሁት? ምን አመጣችሁ? በእናንተ ምክንያት ስንት ብር ነው ያገኙት ብሎ ቢጠይቃችሁ you have to be able to tell him
ብራንዲንግ ላይ ይሄንን ሰርቻለሁ፣ ሴልስ ላይ ይሄንን ሰርቻለሁ፣ ሶሻል ሚዲያዎችን እዚህ ጋር ከነበሩበት እዚህ ጋር አምጥቻለሁ ብላችሁ ምን ጊዜም ምን ማቅረብ አለባችሁ? ሪፖርት ማቅረብ አለባችሁ። ይሄም ሌላኛው እናንተ ፕሮፌሽናል የሚያደርጋችሁ ትልቁ ነገር ዘሎ ቲክቶክ ከመስራት ባሻገር ስራዎች በሙሉ ሜዥር መደረግ አለባቸው። ይሄ ሪፖርቲንግ ኤንድ ዳታ አናሊሲስ ኢን ዲጂታል ማርኬቲንግ ይባላል። ስለዚህ ስራ ከሰራችሁ በኋላ ደሞዝ መጨመር ከ6 ወር በኋላ ታስፈልጋል። ኦር የሆነ ነገር መጠየቅ ድርጅቱን ብትፈልጉ በባዶ ሜዳ ሄዳችሁ አይ ደሞዝ እንዲጨመርልኝ እፈልጋለሁ ከምትሉ ይልቅ እንዲህ ብትሉስ ላለፉት 6 ወራት ይህን ድርጅት እኔ በመግባቴ ምክንያት አሁን ከሚሰራበት ከንዲ ስራ ድሮ ከሚሰራበት ከዚህ ቦታ እኔ ይህን ያህል ከፍ አድርገዋለሁ። በእኔ ምክንያት ንጹህ ይህን ያህል ሺህ ክላይንቶችን አግኝታችሁ በዚህ ምክንያትም ገቢያችሁ ይህን ያህል ብር በጀት አድርጉ ብዬ በጀት ያደረግነውን ይህን ያህል ዶላር ኤግዛምፕል ስጣችሁ $100 ኢንቨስት አድርጌ ባለፉት ጊዜያቶች ውስጥ ለእናንተ ደግሞ $1,000 በላይ ገቢ አድርጌላችሁ ወይንም ሪተርን ኦን ኢንቨስትመንት ይመጣል። ስለዚህ ድርጅቱ እናንተን በመቅጠሩ ምክንያት ያገኘውን እያንዳንዱ ሲግኒፊካንት ማይልስቶን በስነስርዓት ለድርጅቱ ማሳየት ትችላላችሁ። የዛን ጊዜ ይህን ያህል ገንዘብ ፈልጋለሁ እንደዚህ ጨመርልኝ ብትሉ ድርጅቱ በስነስርዓት የሰራችሁትን ያውቃል። this is your ability የእናንተ ብቃት ምን የማድረግ ለድርጅቱ ምን ያህል ሲግኒፊካንት ምን ያህል ቫሉብል ዲጂታል ማርኬተር መሆናችሁን የምታሳዩበት ነገራችሁ ይሄ ሪፖርቲንግ ስኪላችሁ ይሆናል ማለት ነው።